ሰላም እንዴት ናችሁ? ዛሬ ደግሞ እኔ ብቻ ሳልሆን ሁሉም ሰው በጋራ የሚወደው ምግብ ነው አብረን የምንሰራው። በመጀመሪያ ሽንኩርቴን እንደዚህ መጥበሻ ላይ አድርጌ ውሃውን ካስመጠጥኩት በኋላ ዘይት አደርግበታለሁ። እሱን ከጠበስን በኋላ የፈጨነውን ቲማቲም ላይ አድርገን በደንብ እናቁላለዋለን። እንደዛ ካቁላላ ነው በኋላ ደግሞ በርበሬ እናደርግበታለን። በርበሬውን ትንሽ ካበሰልነው በኋላ እንደዚህ በደንብ እናበስለውና ላይ ስጋ አደርግበታለሁ። ስጋው የራሱን ውሃ እያተፋ እንደዚህ ቁሌቱን ያቁላላልኛል ማለት ነው። ውሃ አላደርግም፣ ምንም አይነት ውሃ፣ በራሱ ውሃ ነው ማቁላለው። ከዛ ነጭ ሽንኩርት አደርጋለሁ። ከዛ ደግሞ መከለሻና ቂቤም ደግሞ አደርግበታለሁ ማለት ነው። ከዛ እነሱን ካቁላላው በኋላ ውሃ አደርግበታለሁ። እሱ ሲንተከተክልኝ ደግሞ እንደዚህ ትንሽ ተክተክ ካለ በኋላ አንድ ማንኪያ ጨው አደርግበታለሁ። ከዛ እንቁላል አደርግበትና አፈረፍረዋለሁ ማለት ነው። እንግዲህ ከተሳሳትኩኝ አርሙኝ። ሁሉም ሰው በጋራ የሚወደው ምግብ ይመስለኛል፣ እኔ ብቻ ሳልሆን። ኢንጆይ እየሰራችሁ እንደምትሞክሩት ተስፋ አደርጋለሁ። ፎሎ፣ ላይክ፣ ኮፒ ሊንክ እንዳይረሳ። አመሰግናለሁ።